ሰላም እንደምን ዋላችሁ። አሁን የምናየው የስቶክ ሲስተማችንን ስቶክ ኢንቬንተሪ ሲስተም ከሴልስ ጋር አንድ ላይ ያቀናጀ ሶፍትዌርን ዴሞ ይሆናል። መጀመሪያ ሁሌ ሶፍትዌሩ ላይ ስትገቡ ሎጊን እንድታደረጉ ትጠይቃላችሁ። ባላችሁ ዩዘርኔምና ፓስወርድ ሎጊን ታደረጋላችሁ። ዩዘርኔምና ፓስወርድ እዚህ ጋር እና እዚህ ጋር አስገብታችሁ ሎጊን ማድረግ ነው። እንደ ቨርዥኑ እንደ ሶፍትዌሩ ቨርዥን እዚህ ጋር ሎጎ ሊኖረው ይችላል። የኛ ሎጎ ኦር እዚህ ጋር ሚችም ከለር ልትለወጥ ትችላለች ማለት ነው። መጀመሪያ ዩዘርኔምና ፓስወርድ አስገብታችሁ ሎጊን ትሉታላችሁ። ሪሜምበር ሚ የምትለዋ የራሳችሁ ፒሲ ከሆነ ሌላ ጊዜ እንዳይጠይቃችሁ ዩዘርኔምና ፓስወርድ ሪሜምበር ሚ የምትለውን ከነካችሁ ቀጥታ ይገባል ማለት ነው። መጀመሪያ ሲገቡ ዳሽቦርድ ነው የምታገኙት። ዳሽቦርዳችሁ ላይ እንደምታዩት የሽያጮችን በቀላሉ ማየት ትችላላችሁ። ፕላስ የምትለዋን ነክታችሁ አዲስ ሽያጭ ወይ አዲስ አይተም ማስገባት ትችላላችሁ። እንዲሁም ደግሞ ሎ ኳንቲቲ አይተሞችን ኳንቲቲያቸው ያነሰ አይተሞችን ሲስተሙ ያሳያችኋል ማለት ነው። ዳሽቦርዳችን ላይ በግራ በኩል ያው ምርጫዎች አሉን። የሚሄድ ወደምንፈልግበት ፔጅ ይወስደናል። ወደ ሴልስ ከሆነ ወደ ኢንቬንተሪ፣ ወደ ተለያዩ ሞጁሎች ይወስደናል። አሁን ከረንትሊ ሴልስ እና ኢንቬንተሪ ላይ ፎከስ አድርገን እናያለን እንጂ ይሄ ሲስተም ሙሉ የአርፒ ሲስተም ነው። ከእርስ በርሱ ኢንተግሬትድ የሆነ ፔሮል እና ኤችአርም ያለው አሴት ማኔጅመንት፣ ፍሊት ማኔጅመንት ወይ ደግሞ ለፋብሪካዎች በተለይ የስምሪት ሲስተም ምንድነው መኪና ሲወጣ የሚቆጣጠሩበት እንዲሁም ኤችአር እና ፔሮል አለው። አሁን ግን የምናየው ሴልስ እና ኢንቬንተሪ ላይ ያለውን ነው። ሶፍትዌራችን ላይ ዳሽቦርድ እዚህ ጋር የተለያዩ ዳሽቦርድ አይተሞች ሊጨመሩ ይችላሉ። እንደምታዩት ቨርዥን ሊጨመር ይችላል ማለት ነው። ይሄ ብቻ አይደለም። መጀመሪያ ፓስወርድ ለምሳሌ መለወጥ ብንፈልግ ዩዘር ሴቲንግ የሚል ቦታ አለ። እዚህ ላይ መተን የቼንጅ ፓስወርድ የሚለው ላይ መተን ፓስወርዳችን መለወጥ እንችላለን። የድሮ ፓስወርድ እናስገባለን። አዲስ ፓስወርድ አስገብቶ መለወጥ ይቻላል። ከዛ ውጭ ደግሞ ሴቲንጎችን ብናይ ሴቲንጎች ላይ ለምሳሌ ላንጉጅ በአማርኛ ሲስተሙ መጠቀም ይቻላል። ይሄ ሶፍትዌር በአማርኛ ሰፖርት አለው። አማርኛ መጠቀም ይቻላል። እንደምታዩት ሽያጭ ላይ ብንገባ በዚህ ይሄን ያህል ልክ እንደዚህ እንደምታዩት በአማርኛ መጠቀም ይቻላል ሶፍትዌራችን ማለት ነው። ከዛ በተጨማሪ ካሌንደር ይሄ ቤታ ቨርዥን አዲስ እየተሰራ ያለ ቨርዥን ነው። በኢትዮጵያ ካሌንደር መጠቀምም የሚቻልበት ኦፕሽን እየተሰራ ነው። ይሄንን እንግዲህ ቨርዥኑ እናንተ ቪዲዮ ስታዩት እንደደረሰበት ይወሰናል። ግን አዲስ ቨርዥን ነው፣ ቤታ ቨርዥን ነው። ግን በአማርኛ ካሌንደር መጠቀም የሚቻልበት ኦፕሽን የተዘጋጀ ነው። ለአሁን በእንግሊዝኛ እና በፈረንጆች ካሌንደር የምንጠቀመው ለዚህ ዴሞንስትሬሽን ማለት ነው። ዳሽቦርዳችን እና ሎጊን ማድረግ እንዲሁም አንዳንድ ሴቲንጎች ከዩዘር ጋር የተገናኙ ይህን ይመስላል። ሎጋውት ማድረግ ከፈለግ ሎጋውት እንለዋለን እዚህ ጋር ማለት ነው። እነዚህ የስተርዴይ ላስት 3 ዴይስ የሚሉት ወደኋላ ሲስተሙ ቀኖችን ለምሳሌ 3 ቀን ሽያጭ ክሬዲት ሴልሶችን ያሳየናል። ቶታል አይተምስ ያሳየናል። ስቶክ ቫሊዩ ያለን ያሳየናል። እንደዚህ አድርገን እስከ 30 ቀን ድረስ ማየት እንችላለን ወደኋላ። ይሄ ያው ዳሽቦርድ ስለሆነ አክቹዋሊ ሴልስ ፔጅ ላይ በደንብ ከዚህ ቀን ብሎ በፈለግነው አይነት ኦፕሽን ሪፖርቶችን ማየት ይቻላል። ሴልስን ማየት ይቻላል ማለት ነው። ይሄ የመጀመሪያው ቪዲዮአችን ሲሆን ሎጊን ማድረግ ይሄን ይመስላል። ቀጣይ የምናየው ወደ ሽያጭና ወደ አይተምስ እንገባለን። ለምሳሌ አሁን ወደ አይተም ብንገባ ኢንቬንተሪ ላይ አይተም ሊስት እንላለን። አይተም ሊስት ላይ እነዚህ ኦልሬዲ ከተትኳቸው አይተሞች አሉ። ለምሳሌ አሁን አዲስ አይተም መክተት ብፈልግ በሁለት መንገድ መክተት እችላለሁ። አንደኛው እዚህ ጋር ኒው ብዬ ነው። ሁለተኛው ነው ከኤክሴል ላይ ማምጣት ነው። ከኤክሴል ላይ ለማምጣት ብዙ አይተም ካለ ኢምፖርት ፍሮም ኤክሴል ብለን የኤክሴል ፎርማት አለው። በሆነ ፎርማት ነው አይተሞች የምንከተው። ፎርማቱ ከዚህ ጋር ዳውንሎድ ብትሏን ነክተን እዚች ጋር መክፈት እንችላለን ኤክሴልን። በዚህ ፎርማት ነው አይተም ኔም፣ አይተም ኮድ፣ ዩኒት ኦፍ ሜዥር፣ ቢጊኒንግ ባላንስ እያልን ከዚህ ፎርማት ውጭ ማስገባት አንችልም። ግን በዚህ ፎርማት እቃዎችን አስገብተን ኢምፖርት ማድረግ እንችላለን ሲስተማችን ላይ። አሁን ይህን አስገብተን ለምሳሌ ኢምፖርት ብንለው አሁን ሳምፕል ኤክሴል ፋይሉ ነው። ሰሚት ብለው ሲስተሙ ያነበበውን በዚህ መንገድ ያስገባናል። ኢምፖርት ስንለው መጨረሻ ላይ አይተሞቹን ይከትልናል ማለት ነው ሲስተማችን። በዚህ መንገድ አይተሞችን ማስገባት እንችላለን ማለት ነው። አሁን አንድ ቃል እንክተት ብንል ለምሳሌ ኒው ብለን ካለን ፎቶ ላይ ፎቶም ያው ሲስተማችን ስለሚቀበል ለምሳሌ ኬሚካል እናስገባል። ኮስቲክ ሶዳ ብናስገባ አይተም ኮድ አሁን ይሄ ሲስተሙ ጀነሬት ያደርጋል። እኛም ራሳችን መስጠት እንችላለን። ለምሳሌ ኬሚካል ሲኤች ኮስቲክ ሶዳ 001 እንችላለን።
ከዛ ካቴጎሪ ካለን ባዶ መተው ይቻላል። እንደዚህ ወር ካቴጎሪ ከፈለግን ለምሳሌ ኬሚካልስ ብለን ሴቭ ማለት እንችላለን። ዩኒቱ በምንድን ነው የምንለካው? በፒስ ነው፣ በቦክስ ነው፣ በፓኬጅ የተለያዩ ዩኒቶች አለ። በፒስ ለዋለው ለጊዜው በፒስ እንገዛው። ለምሳሌ ይሄ 150 ብር ከሆነ ሴሊንግ ፕራይሱ 185 ብር ከሆነ እናስገባለን። ሞርኒንግ ኳንቲቲ ወይ ደግሞ አለርት ኳንቲቲ የምትሏች ምንድናት? ኳንቲቲ ከዚህ በታች ከ5 በታች ካለኝ አለርት ስጠኝ እያለው ነው ሲስተማችን። ይሄ አለርት ኳንቲቲ ወይ ደግሞ ሞርኒንግ ኳንቲቲ እንለዋለን። ኤክስፓይሪ ዴት ማለት ያው ኤክስፓየር የሚያደርግበት ቀን ከሆነ አንዳንድ አይተሞች ኤክስፓይሪ ዴት የሌላቸው አይተሞች ሊኖሩ ይችላሉ። እንደዛ ከሆነ ማጥፋት ይቻላል ለጊዜው፣ ደግሞ ካልሆነ ደግሞ ቀን መምረጥ ይቻላል ማለት ነው። ከዛ በተጨማሪ እቃው አክቲቭ ነው ወይስ ኢንአክቲቭ ማለት አንዳንዴ ከገበያ ወጣ እቃ ከሆነ ኢንአክቲቭ ማድረግ እንችላለን እዚህ ጋር። ከዛ ውጭ ቢግኒንግ ባላንስ ዴት የሚለን ቢግኒንግ ባላንሳችን ከመቼ ጀምሮ ሲስተሙ የተቆጠረው እንላለን። ለምሳሌ ከሐምሌ 1 ከሆነ ጁን ጁላይ ዋን፣ ያው እንደ ጃንዋሪ ዋን ሊሆን ይችላል፣ እንደ ካሌንደራችሁ ማስገባት ትችላላችሁ ማለት ነው። ከዛ መነሻ ባላንስ ቢጊኒንግ ባላንስ ማለት መነሻ ባላንስ። አሁን ይሄ እቃ ኦልሬዲ እኛ ስቶክ ላይ ሲስተሙ መጠቀም ስንጀምር ለምሳሌ 50 ካለን ሜይን ስቶራችን ላይ 50 አለን እንለዋለን። እዚህ ጋር ባይ ዘ ወይ ሲስተማችን 2-3 ስቶሮችን ሰፖርት ያደርጋል። እስከ 10 እስከ 20 ስቶር ካላችሁ ሱቅ ሌላ ቦታ፣ ዋና ስቶር ሌላ ቦታ፣ ሚኒ ስቶር ካላችሁ እዚህ ጋር ሲስተሙ ላይ ኮንፊግሬሽን ላይ ሴቲንግ ላይ ገብተን አዲስ ስቶር መጨመር እንችላለን ማለት ነው። በዚህ መንገድ ዳታ እንከታለን። ፎቶ ካለ ፎቶ እንከታለን በዚህ መንገድ። ከዛ ሴቭ እንለዋለን። ፎቶ ያው ዳይሜንሽን ይወስናል። ፎቶ ትልቅ ግዴታ በጣም ትልቅ ባይሆንም አነስተኛ በጣም ትንሽ ከሆነች ሰፖርት አያደርግም ማለት ነው። ዝም ብለን ለጊዜው ሌላ ፎቶ እንጠቀማለን ላሙ ማለት ነው። ምሳሌ ይሄን ዝም ብለን አረገዋለሁ ለሳምፕል ስለሆነ ችግር የለውም። ስለዚህ ይሄ ገባ። በዚህ መንገድ አይተሞችን መክተት እንችላለን ማለት ነው። ልክ እንደዚህ ያደርገን ወደ ሊስት ብለን ወደ ኋላ እንመልሳለን። ኒው ብለን አዲስ እቃ መክተት እንችላለን። ፎቶ እንደምታየው ገብቷል። ለምሳሌ ነባር አሁን ይሄን ኤዲት ማድረግ ፈልግ፣ ለምሳሌ ደብል ኤ ፔፐር፣ ፕሮሜት ኤ ፔፐር የሚሉት ፎቶ የላቸውም እንደምታዩት። ፎቶ ይሄን ኤዲት ማድረግ ፈልግ እዚች ጋር መጥቼ ኤዲት ለዋለሁ። ኤዲት ላይ ቹዝ ብዬ ለምሳሌ አንዱን የፎር ፔፐር መስጠት ይችላል። ደብል ኤ ከሆነ ደብል ኤ ሴቭ ማለት እችላለሁ። ቢጊኒንግ ባላንስ ቀን ዛሬ ነው ያደረግነው፣ ለዛ ነው የሚለው። ስለዚህ እሱን ደግሞ እናስተካክላለን። የቢጊኒንግ ባላንስ ቀናችን ዛሬ መሆን የለበትም። ኢንፎር ፔፐር ባረገው ደብል ኤ ፔፐር ሴቭ አረገ። ስለዚህ በዚህ መንገድ እቃዎችን ኤዲት ማድረግ እንችላለን፣ አዲስ እቃ መክተት እንችላለን ማለት ነው። አይተሞች ከከተትን በኋላ ለምሳሌ ሊስት ኦፍ አይተማችንን ፕሪንት ማድረግ ብንፈልግ ያለንን እቃ ፕሪንት ብለን ማየት እንችላለን በዚህ መንገድ ማለት ነው። ከዛ ውጭ ሰርች ማድረግ እንችላለን የምንፈልገውን አይተም። ለምሳሌ ኮስቲክ ሶዳ እዚህ ጋር ሰርቹ ጥሩ በጣም አሪፍ ሰርች የሚያደርገው ምንድን ነው፣ ግዴታ ስሙን ለምሳሌ ኮስቲክ ሶዳ ሙሉ መጻፍ የለበትም። ኢቨን ስሙ ለምሳሌ ኤፎር ፔፐር ፕሮሜት ከሆነ ለምሳሌ አሁን ፕሮ ብንለው ያመጣል። ኤፎርም ብንለው ያለን 2-3 ኤፎር ፔፐር ካለን ሊያመጣልን ይችላል ማለት ነው። ሲስተሙ ሰርቹ በጣም ጥሩ የሚባል ፍሌክሲብል የሆነ ሰርች ነው። ፔፐር ብንለው ፔፐሮችን በሙሉ ያመጣልናል። እዚህ ላይ ሌላ አንድ ማስታወስ ያለብን ከፕሪንት ውጭ ወደ ኤክሴል ወደ ፒዲኤፍ ሲስተሙ ራሱ ኤክስፖርት ማድረግ ይችላል። ያም አለን። አሁን አይተሞችን ክሊር ብናደርጋል ሰርቻችን አይተማችን ይሄን አንድ 5 አይተም ከተናል። ሽያጭ ነኝ ሳምፕል ሽያጭ ነኝ። ሽያጭ ላይ ለመሄድ ሴልስ ላይ ሴልስ እንዳለ እዚች ጋር ኦር ከዳሽቦርድ ላይ ደግሞ ከሆነ ፕላስ ብለን እዚች ጋር ሴልስ ማለት እንችላለን። ዞሮ ዞሮ ሁለቱ ወደ አንድ ቦታ ነው የሚወስደው። አሁን አዲስ ሽያጭ ስፈልግ ኒው እና ሽያጭ ላይ ከስተመር ካለ ለምሳሌ ወኪንግ ከስተመር ከሆነ ስሙን መያዝ ካልፈለግን ወኪንግ ከስተመር እንለዋለን። ለምሳሌ 1 ኪሎ ግራም ሽሮ ክላሞክስ መድኃኒት ሊሆን ይችላል። ለምሳሌ 5 ሊገዛ ይችላል። 1 ኪሎ ግራም ሽሮ የሚለው 2 እንችላለን። ከዛ ሲስተሙ ራሱ እዚህ ጋር ብሩን ምን ያሳየናል። አንድ እዚህ ጋር ሽያጭ ላይ ማስታወስ ያለብን ምንድን ነው፣ ይሄ 400 ብር የሚለውን ያመጣው እና 1150 ያመጣው አይተም ሊስት ዲፋይን ስናደርግ መሸጫ ዋጋ ብለን ዲፋይን ያደርግ ነው እና ያ ግን ግዴታ በዚህ መሸጥ የለበትም። ለምሳሌ እኛ ፎር ሳም ሪዝን ይሄ 450 መሸጥ ካለበት እዚህ ጋር ኤዲት ማድረግ ይቻላል ማለት ነው። ልክ እንደዛ እዚህ ጋርም 1150 የነበረው መቀነስ 1000 ብር ከሆነ ፎር ሳም ሪዝን መቀነስ ከፈለግን እዚህ ጋር እንደምታዩት ይቀንሳል። አዲሽናል ፔመንት ፎር ሳም የሆነ ምክንያት
ተጨማሪ ክፍያ የምናስከፍለው ከሆነ ለምሳሌ 50 ብር ለዴሊቨሪ ሊሆን ይችላል ለሆነ ነገር እዚህ ጋር መጨመር እንችላለን። ከዛ ክፍያው እንዴት ነው? ፉል ሙሉ ነው የተከፈለው፣ ፓርሻሊ ነው ግማሽ ነው የከፈለው፣ አንፔድ ምንም አልተከፈለም የሚለውን እዚህ ጋር እናስገባለን። ለአሁኑ ፉል ፔድ እንበለው። ካሽ በቴሌብር ከከፈለ በኋላ በቴሌብር እንለዋለን። ሴቭ ማለት የሚጠበቅብን ሴቭ ስንለው በዚህ መንገድ ሴቭ ያደርግልናል። ከዛ በተርማል ፔፐር በፖስ ማሽን ያው ከስተም ካሰራን በራሳችን ፖስ ማሽን ፕሪንት እናደርግልን እንደዚህ ፕሪንት ያደርግልን ይችላል ሲስተሙ። ኦር ደግሞ በኤ4 ፔፐር ፕሪንት አውት ሊስት ካል ኤ4 ፔፐር እንደዚህ ፕሪንት አድርገው ሲስተሙ ሪሲት የሚመስል ነገር መስጠት ትችላላችሁ ማለት ነው። ሶ ሽያጫችን ይሄን ይመስላል። ሶ አሁን ሲስተማችን አንድ ማወቅ ያለብን ኢንቬንተሪ ሲስተማችን ላይ አይተም ባላንስ ላይ ብንሄድ ወይ አይተም ሊስት ላይ እንኳን ብንሄድ ሶ አሁን ዳብል ፔፐር ይላል። ይሄን ብንነካው ባላንስ 19 ያሳየናል። 19 የምትለዋን ብትነኳት እንዴት ሆነ 19 እንደመጣ ያሳያቸዋል። ሶ ቢጊኒንግ ባላንስ የነበረውን ያሳየናል። ከዛ በኋላ እንዴት አድርጎ ባላንሱ ከረንት አሁን የደረሰበት እንደደረሰ ማየት እንችላለን ማለት ነው። ሶ በዚህ መንገድ ለምሳሌ ቢጊኒንግ ባላንስ በ24 ፒስ ነበረ። ከዛ ሽያጭ ላይ ኤስኤል 0014 በሚለው ሽያጭ ከሜን ስቶራችን ላይ 5 ፒስ ተቀነሰ 19 ፒስ ቀረ ብሎ ይጽፈልናል ሲስተማችን ማለት ቀኑን የእያንዳንዱ ትራንዛክሽን ቀን ያሳያችኋል። አሁንም አይተም ላይ ገብተን ለምሳሌ ኮስቲክ ሶዳ ምንም ሽያጭ የለውም 50 የሚለው ቢጊኒንግ ባላንሳችን 50 ነው፣ ምንም ትራንዛክሽን የለንም። ፕሮሜት የሚለው -4 ያው እኛ ለሳምፕል ፐርፐስ ስላደረግነው ነው እንጂ አሁን ይሄን ብናየው መነሻ ባላንስ 0 ነበረ። ከዛ 2 ፒስ ሸጥኩኝ በሴልስ ነበር 12 በሴልስ ነበር 13 በዚህ ቀንና በዚህ ቀን ይሄን ያቀንሼ እንደዚህ ያመጣው። አሁን ትራንዛክሽን በዚህ መንገድ ባላንስ እና ትራንዛክሽን ማየት እንችላለን ማለት ነው። ይሄም ፕሪንት መደረግ ይችላል ከፈለጋችሁት ማለት ነው። ከዛ አሁን እቃ ማስገባትና ማስወጣት እናያለን ማለት ነው። እቃ ለማስገባት ከፈለግን ስንቀበል እቃ ኢሹ ማስወጣት ነው። ትራንስፈር ደግሞ ከስቶር ማድረግ ነው። ሪሲቭ ጉድስ ነው እቃ ማስገባት የምንለው። ሪሲቭ ጉድስ ስንለው እቃ መቀበያ ነው። ስንቀበል ወደ ስቶራችን ስንቀበል ኒው ብለን መቀበያን ለምሳሌ ሸምሱ የሆነ አበበ የሚባል እኛ ጋር ያመጣው እንግዲህ እቃ አበበ የሚባል ሰፕላየር ሊሆን ይችላል። ሰፕላየር ነው የምንላቸው ለእኛ ሰፕላይ ያደርጋሉ ማለት ነው። አበበ ሴቭ ኤንድ አድ አይተምስ ብለህ ነው ከእሱ ላይ ለምሳሌ እነዚህን እቃዎች ተቀበልን ብለን እናስብ። ለምሳሌ ደብል ፔፐር 10 ተቀበልን። ኮስቲክ ሶዳ ቅድም ላይ ማይነስ ላይ ያለችዋን አይተም ብናያት -4 ፕሮሜት የሚለው ፔፐሩ ፕሮሜት 20 ተቀበልን ብንል በዚህ ብር ተቀበለናል ብለን እናስገባለን። ይሄ ወደ ስቶራችን እቃ ስናስገባ በስንት ብር እንዳስገባን ኢቨን እናይበታለን ማለት ነው ዋጋ። አሁን አይተምስ ላይ ፕሮሜቱን 20 ያስገብተናል። ቅድም እንደምናየው -4 ነበረ 16 ፒስ ይለናል አሁን ማለት ነው። ትክክል ነው። 16 ፒስ የሚለውን ብንነካው ቢጊኒንግ ባላንስ 0 ነበር 0 ይለናል። 2 ተሸጠ -2 ቀረን፣ 2 ድጋሚ ተሸጠ -4 ቀረን፣ 20 ገባ ይለናል። እዚህ ጋር ጉድስ ሪሲቭድ ይለናል በማስገቢያ ቁጥር 00023 በዚህ ቀን ይለናል 16 ፒስ ቀረ ብሎ ሲስተማችን ትራንዛክሽን እያንዳንዱ ያሳየናል ማለት ነው። ልክ እንደዛው ከሽያጭ ውጪ አይተሞች ሊወጡ ይችላሉ በተለያየ ምክንያት። እንደዛ ሲሆን ኢሹ ጉድስ እቃ አስወጣ እንለውና ፕላስ ነክተን ከዛ ለማን የወጣው የሚለውን ለምሳሌ ለብድር ሊሆን ይችላል ኦር ፎር ሳም ሪዝን ወጥቷል። እሱን ምክንያቱን እዚህ ጋር እንጽፈዋለን። ለብድር ልንለው እንችላለን። ለወንቱ ከጎን ላለ ሱቅ ከበደ ሱቅ ሊባል ይችላል። በሱ ሴቭ ብለን አይተሞቻችንን እዛ ላይ ለምሳሌ ኮስቲክ ሶዳ 15 አስወጥተናል እንል እንችላለን። ሌላ ይሄ 2 ወጥቷል ሊባል ይችላል። ብርም ካለ ብሩን እንጽፋለን፣ ሴቭ እንለዋለን። አሁን አይተም ሊስት ላይ ብንገባ ኮስቲክ ሶዳ ቅድም 50 ነበረ። አሁን 5 ላስወጣን እዚህ ጋር እንደምታየው 45 ይለናል። 45ቱን ብንነካው ቢጊኒንግ ባላንሳችን 50 ነበር ባላንስ ከዛ -5 ሲቀንስ 45 ቀረ ብሎ በቀንም በምንም ከፋፍሎ ሲስተማችን ያሳየናል ማለት ነው። እነዚህ ሪፖርቶች በሙሉ ሲስተማችን እዚህ ፕሪንት የምትላለች እዛ ላይ ፕሪንት እያላችሁ ሪፖርቶች ማየት ትችላላችሁ።
ከዛ በተጨማሪ አንዳንድ መታየት ያለባቸው ነገሮች ምንድነው? ለምሳሌ ካምፓኒ ኢንፎ የሚል አለ። ካምፓኒ ኢንፎ ፔጅ ላይ ስለ ካምፓኒያችን ስልክ ቁጥር እንደዚህ አንዳንድ ቁጥሮች የምናስገባበት ነው ማለት ነው። እዚህ ጋር ሎጎም ካስፈለገ ሎጎችንን ለምሳሌ ሳምፕል ካምፓኒ ብለን እንደዚህ ሎጎ ማስገባት እንችላለን። ሳምፕል ማርኬት ኤኒ ስም ስልክም ምንም እዚህ ጋር ሄደራችን ላይ ፕሪንት ሲደረግ እያንዳንዱ ዶክመንት ላይ ሄደር ላይ የሚወጣው እናስገባለን። ስልክ ማስገባት እንችላለን። ሴቭ ማለት እንችላለን። ዛት ወይ ሎጎ ምንም ይኖረናል ማለት ነው። እቃም አይተም ሊስት ላይም ፕሪንት ማድረግ ካለብን ፕሪንት ማድረግ እንችላለን ማለት ነው። አይተም ሊስት ላይ በዚህ መንገድ ፕሪንት እያደረግን እቃዎችን ማየት እንችላለን። ከዛ በተጨማሪ አሁን ሴልስም አይተናል። ሽያጭን ፕሪንት ማድረግ አይተናል። እቃ ማስገባት ማስወጣት። ከዛ ትራንስፈር ነው። ትራንስፈር ምንድን ነው? ከአንድ በላይ ስቶር ሲኖረን እርስ በርሱ ከአንድ ስቶር ወደ አንድ ስቶር ትራንስፈር ማድረግ እንችላለን። አሁን ግን ያው አንድ ስቶር ብቻ ስላለን ትራንስፈር ብዙ አንጠቀመውም ማለት ነው። ትራንስፈር ፍሮም ሁለት ከአንዱ እቃ በኤስአይቪ ወይ ደግሞ በኢሹ አድርጎ በዛኛው ላይ ማስገባት የሚለውን ሁለት ፕሮሰስን በአንድ አድርገን ነው ትራንስፈር። ያ ነው ጥቅሙ እዚህ ጋር ያለው። ሁለት እና ከዛ በላይ ስቶር ላላቸው ሰዎች መጠቀም ይችላሉ። ከዛ በተጨማሪ ያለን ቱሎች አሉ። እነሱ ኢምፖርት ማድረጊያ ከኤክሴል ላይ ብዙ በልክ እቃዎችን። ከዛ ውጭ ደግሞ ሴቲንግ ላይ የሚገባ ስቶር እና ዌርሃውሶች ማለት ለምሳሌ ከአንድ በላይ ስቶር ካለ አሁን እኛ ሜን ስቶር ነው ያለን። ከዛ በተጨማሪ ለምሳሌ ሌላ ስቶር ወይ ሚኒ ስቶር ካለ ኒው ብለን እዚህ ጋር አዲስ ስቶር ወይ አዲስ ዌርሃውስ ማስገባት እንችላለን ማለት ነው። ሲስተማችን ይሄን ይመስላል። ከዛ ውጭ ዩዘሮች እና ሮሎች ይኖሩናል። እኛ እንደ አድሚን የዚህ ሱቅ አድሚን ሆነን ለሌሎች ኢምፕሎዮች ወይ ደግሞ ሽያጭ የሚሸጡ ሰራተኞች አካውንት መስጠት እንችላለን። ኒው ብለን እዚህ ጋር አካውንት መስጠት እንችላለን ማለት ነው። የሴልስ ሲስተማችን ይሄን ይመስላል። እያንዳንዱ ሽያጭ ላይ እያንዳንዱ አይተም ላይ ሪፖርት ይኖረናል። ሰርች ማድረግ ይኖረናል። በቀላሉ ሰርች ማድረግ እንችላለን። እዚህ ጋር በጣም ኢዚ ነው ሰርች ማድረግ። ለምሳሌ ከቀን ሴልስ ላይ ብንገባ ከዚህ ቀን እስከዚህ ቀን የተሸጠ ሽያጭ ብለን ማስገባት እንችላለን። ዴሊቨሪ ፔመንት የተከፈለ ያልተከፈለ በክሬዲት ብለን ማየት እንችላለን። በከስተመር ማድረግ እንችላለን። ኢቨን በእቃ ለምሳሌ 1 ኪሎ ግራም ሽሮ መቼ ነው የሸጥኩት፣ ክላሞክስ መቼ ነው የሸጥኩት ብለን የተለያየ ሪፖርቶችን እዚህ ጋር በዚህ መንገድ ማየት እንችላለን። ኢቨን ሶርት አደራረጉን ፔመንት ታይፑን በምንፈልገው ክራይቴሪያ ሰርች አድርገን ሽያጭን ማከናወን እንችላለን ማለት ነው። ከዛ ሴልስ ሊስት ላይ ፕሪንት ስትሉት በዚህ መንገድ ፕሪንት ያደርግላችኋል ማለት ነው። የኢንቬንተሪ እና የሴልስ ሽያጭ ሲስተማችን ይሄን ይመስላል። ለበለጠ መረጃ በስልክ ቁጥራችን በላክነው ስልክ ቁጥር መደወል ትችላላችሁ። መልካም ቀን።